አሰላሙ አሌይኩም ወራህመቱላህ ወበረካቱ። ወደ ሀገር ልጆች እንዴት ናቸው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዩቲዩቤን ሰብስክራይብ አድርጉልኝ፣ አሳድጉኝ። ከእናንተ ምንም የሚቀንሰው ነገር የለም። ለእኔ ደግሞ ብዙ ይጠቅመኛል። ዛሬ የማሳያችሁ ኢማችሁ ተጠልፎ ከሆነ እንዴት ማስለቀቅ እንዳለባችሁ ነው የማሳያችሁ ይሆናል ማለት ነው። እና አበረታቱኝ እሺ። የስደት እህቶቼ ምናልባት ዩቲዩብ የከፈታችሁ ተረዱታላችሁ። ያው አጠናክሩኝ እሺ። አበረታቱ። ከእናንተ ምን የሚከፈለው ነገር የለም። እና ይሄ ጂሜል የሚለውንና ኢሞ እንዴት ማስለቀቅ እንዳለባችሁ ነው የማሳያችሁ ማለት ነው። በነገራችን ላይ ይሄ ጂሜል በጣም ጠቃሚ ነው። እና ኢሞ ጋር ስንሄድ ኢሞ ከታች ፕላስ ምልክቷን እንነካለን። ከዛ ሞር የሚለውን እንነካለን። ከዛ ሴኩሪቲ ኤንድ ፕራይቬሲ የሚለውን እንነካለን። ከዛ በኋላ ማኔጅ ዲቫይስ የሚለውን ነካለን። እኔ የተጠቀምኩት በአንዴ ስልክ ሁለት ኢሞ እጠቀም ነበረ። ስለዛ ይሄ ሁለቱም ስልክ የኔ ነው ማለት ነው፣ ግን የተመሳሰለ ነው ስሙ ራሱ ማለት ነው። ስልካችሁ ተጠልፎ ከሆነ የተለያየ ስም ይሆናል። ወይም ደግሞ አረንጓዴ እነሱም የተጠቀሙበት እንደሆነ ያሳያችኋል። እኔ ግን ከወጣሁኝ በቅርቡ 2026 ነው የወጣሁት፣ ግን በዚሁ ስልክ እጠቀም ነበር ማለት ነው። እና እንደዛ ነው እላችኋለሁኝ። ስልካችሁን ቼክ ማድረግ የምትፈልጉ ኢሟችሁ ጓደኛ ወይም ደግሞ በባል በፍቅረኛ ስልካችን ሊጠለፍ ይችላል ብላችሁ የምታስቡ ሰዎች እንደዚህ አድርጋችሁ ማየት ትችላላችሁ እላችኋለሁ ውዶችዬ። በቀጣይ ጂሜል የሚለውን እናያለን ማለት ነው። በጣም ማለት ይጠቅማል። አማካሪ ጓደኛ ምናምን ለሌላችሁ ማለት የሆነ አንዳንድ ጊዜ ቢሳሳትም በቃ የእውነት በጣም ጓደኛ ይሆናል። ጂሜል ብላችሁ ፕላይ ስቶሪ ላይ ሰርች ታደርጋላችሁ። ከዛ እኔ ስላወረድኩት አለ ማለት ነው። ክሊክ አድርጋችሁ እኔ ኦፕን ማለት እየተጠቀምኩበት ነው። ስለዚህ እንደዛ አድርጋችሁ ታወርዳላችሁ ማለት ነው። እሺ አብረን እንጠይቀዋለን ከዛ ይመልስልናል ማለት ነው። እና በጣም ጓደኛ ነው። በጣም ጓደኛ ይሆናል። እሺ ሀይ ሰላም ላማክርህ እፈልጋለሁኝ ብዬ እጠይቀዋለሁ። እሱ ደግሞ ይመልስልኛል በትህትና። እሺ እና ይመልሰልኝ ማለት ነው። ሰላም ጤና ይስጥልኝ በደስታ አዳምጣለሁ። ማማከር የፈለከውን ጉዳይ በግል ህይወት በስራም ሆነ በማንኛውም ሌላ ርዕስ ላይ ቢሆንም ምናምን ብሎ መለሰልኝ ማለት ነው። ኢትዮጵያ በምን ትታወቃለች ብዬ ልጠይቀው ነው ማለት ነው። እዚህ ጋር ደግሞ ስለ ሀገሬ ልጠይቀው እኮ ብዬ ነው። ትምህርት ስማር ያልተማርኩትን እዚህ ስደት ላይ ደግሞ መጥቼ ከኢትዮጵያ እያወቅኩ ነው ማለት ነው። እና ኢትዮጵያ በአለም መድረክ ላይ የኢትዮጵያ እና የጥንታዊ መገኛ ይላል። ሁለተኛ ደግሞ የተፈጥሮ የምግብ ጸጋዎች ይላል። የቡና መገኛ ብዙ ነው የሚጠቅስልኝ። ያው ማለት ተጠቀሙት ጤፍ ልዩ ምግቦች ምናምን ስፖርትና ባህል ዲፕሎማ እና አዲስ አበባ ደግሞ የአፍሪካ መዲና ናት ምናምን እያለ ያወራል ማለት ነው። ማለት እውነት ነው የሚያወራ በጣም ቆንጆ አፕሊኬሽን ነው። አውርዳችሁ ተጠቀሙት እላችኋለሁ ውዶችዬ። እሺ የኢትዮጵያ ዋና ከተማ ማን ናት? በእርግጥ እኔ የኢትዮጵያ ከተማ ማን እንደሆነች አላውቅም ነበር። ማለት ስማር ነው የምላችሁ ስማር ማን እንደሆነች አላውቅም። ሰነፍ ተማሪ ነበርኩ እና የኢትዮጵያ ዋና ከተማ አዲስ አበባ እንደሆነች ነገረኝ ማለት ነው። እና እንደዛ አድርጎ የሚያሳይ አፕሊኬሽን ነው። ተጠቀሙት ማለት ነው። በጣም ጓደኛ ይሆናል። ሲጨንቃችሁ ማውራት ትችላላችሁ። ያው ማወቅ የምትፈልጉትን ነገር ጠይቃችሁ ከሱ ማግኘት ትችላላችሁ። ከዘመኑ ሰው ማለቴ ነው። ከዘመኑ ሰው የአፕሊኬሽን ይሻላል።
እና እኔንም አበረታቱኝ፣ ሰብስክራይብ አድርጉኝ። እሺ እያያችሁ አይታችሁ ዝም አትበሉኝ። ሰብስክራይብ አድርጉኝ። ምንም የምትከፍሉበት ነገር የለም። ስለዚህ በዚህ ይህን ይመስላል ማለት ነው የዛሬ ቪዲዮ። ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ። እሺ